ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እህቶቼ ወንድሞቼ እንዴት አላችሁ? እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ከብዙ ጊዜ በኋላ ዛሬ ድንገት እንደዚህ በቪዲዮ መጣሁኝ። እኔ ብዙ ጊዜ ቪዲዮ ያው አልሰራም፣ ግን አንዳንዴ የሆነ ነገር ይሰማን የለ ባለንበት ቦታ ሆነን እኔም ዛሬ የሆነ ነገር ተሰማኝና ባለኝ ዩቲዩብ ለምን የከፋኝን ወይም ደግሞ የተሰማኝን ስሜት ለምን አልናገርም ብዬ መጣሁ እና ያው ብዙዎቻችን ኑሮን ለማሸነፍ ቤተሰብን ለማስተዳደር ራሳችንን ለመቀየር ከሀገራችን ወጥተን አገራችን እየናፈቀን እናቶቻችን ጋር ቤተሰቦቻችን ጋር አባቶቻችን ጋር ወንድም እህቶቻችን ጋር መኖር እየናፈቀን ያው ስራ ሆነና ስደት መተናል አረብ ሀገር። ከነዛ መካከል እኔ አንዷ ነኝ። ዛሬ ይሞላል ነገ ይሞላል እያልኩኝ ከአመትን እየጠበቁ ለረጅም አመታት ማለት እችላለሁ የቆየው ማለት ነው። እሱ እንዳለ ሆኖ ያው አንዳንዴ ምንድነው ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ምናምን የሚባል ተረት አለና አንዳንዴ በትንሹም በትልቁም አረብ ሀገር ያለች ሴት በብዙ መንገድ ትነሳለች። አብዛኛዎቹ በመልካም ጎን በጥሩ ጎን ያነሱናል። አብዛኛውን ማለት የተወሰነ ፐርሰንት፣ በከፊሉ ደግሞ በመጥፎ ጎን ያነሱናል እና ከነዛ መካከል ትናንትና የሆነ በስራ ምክንያት በትልቅ ስራ ምክንያት የሆነ ሰዎች ጋር መነጋገር ወይም ደግሞ ማውራት ነበረብኝና የሚገርመው ነገር በጣም የተማረ ሰው ወይም ደግሞ ኢትዮጵያ ያስፈልጓታል አሁን ባለችበት ኢትዮጵያ አሁን ባለችበት ሁኔታ ላይ ያስፈልጓታል ከሚባሉት ከተማሪ ሰዎች መካከል እንግዲህ ማህበረሰብን እያገለገለ ያለ ሰው ጋር ነበረ ስልክ ሳወራ የነበረውና እኔ በተቻለኝ መጠን ነገሮችን ለማስተካከል በጣም ጣርኩኝ። በጣም ከምላችሁ በላይ ማለት ነው። ባለኝ አቅሜ ለመረጋጋት ወይም ደግሞ ነገሮችን ለማስረዳት ሞከርኩኝ። ማለት እየተወያየንበት የነበረውን ውይይት ማለት ነው እና መጨረሻ ላይ ግን በአንድ ነገር ራሴን ቀየረኝ። ማለት እሱን ወደ ጥሩ ነገር ለማምጣት አልቻልኩኝም። በምን በቃ እኔ ይቅርታ አድርግልኝና የመጨረሻ ንግግሩ እኔ ይቅርታ አድርግልኝና አረብ ሀገር ላይ ያሉ እህቶች ወይም ደግሞ አረብ ሀገር ላይ ያላችሁ ሴቶች አይምሯችሁ አንዳንዴ የሆነ ነገር ይጎለዋልና ከምትናገሩት ከምታስቡት ነገር ላይ ትክክል አይደለም ምናምን ሲለኝ የእውነት በቃ ማለት ወዲያው ነው ስልኩን የዘጋሁት። ከዛ በኋላ ማውራት አልቻልኩም። አንደኛ ብዙ ተምሯል። የተማረ ማለት ፊደል በቆጠረ አይደለም። ማህበረሰብን እያገለገለ ያለ ሰው ነው እና ምንም መናገር አልቻልኩኝም። ታውቃላችሁ በቃ ራሱን እኔ በጣም እሱ እንደዛ ላለው እኔ ውስጤ ላይ እሱ እውነት እንደዛ ተናገረ ወይ? ተምሯል፣ ብዙ ነገር አይቷል፣ ብዙ ስራ ላይ ነው ያለውን ነገር ያየዋል። ግን እንዴት ከሱ አንደበት እንደዚህ አይነት ነገር ይወጣል የሚል አይነት ስሜት ተሰማኝ። ለካ እውቀት ወይም ደግሞ ሰውነት በመማር አይደለም የሚመጣው፣ ከላይ ነው። እውቀት በመማር ይምጣ እንጂ ግን እንድናውቅ አይምሮ ያስፈልገናል እና አንዳንዴ የምንናገራቸውን ነገሮች ብንጠነቀቅ መልካም ነው ብዬ እላለሁ። አረብ ሀገር ያለች ሴት እንደ ማንኛውም ኢትዮጵያዊ ዶክተር፣ መምህር፣ ኢንጂነር ማንኛውም ሰው አሁን ኢትዮጵያ ሀገራችን ላይ ተመርቀው በትምህርት ደረጃቸው እንደሚሰሩት እንደዛ አይነት ስራ ተምራ እሷም መስራት አቅቷት አይደለም አረብ ሀገርን የመረጠችው። ግን ያስገደዳት አንድ ነገር ስላለ ብቻ ነው። ያ ነገር ምንድነው? በቃ ሰርታ ቤተሰቦቿን መቀየር ስለምትፈልግ ራሷን መቀየር ስለምትፈልግ ዛሬ ካለችበት ነገር ላይ ነገ የተሻለ ህይወት መኖርን ስለምትፈልግ ታናናሽ እህት ወንድሞቿን ማስተማር ስለምትፈልግ የራሴ ህይወት ይቅርብኝና የቤተሰቦችን ህይወት ላስቀጥል ብላ ስለምትፈልግ ነው።
አረብ ሀገር የመጣችው እንጂ በሀገሯ ላይ መኖር ጠፍቷት ወይም ደግሞ ስደት ደልቷት አይደለም። እኛ አረብ ሀገር ያለን ሴቶች እውነት ለመናገር ከማንም ሴቶች ጋር የምንወዳደር አይነት ሰዎች አይደለንም። ምክንያቱም በምንም ነገር እጅ አንሰጥም። የምንበደለውም እኛ ነን፣ የምንገፋውም እኛ ነን። በብዙ ነገር በቤተሰብ ሊሆን ይችላል፣ በጓደኛም ሊሆን ይችላል፣ በተለያየ ነገር ጫና ይደርስብናል። ግን በቃ አንሸነፍም ባይነት አለን። ከዛሬ ነገ ይሻላል የምንለው ነገር አለን። ደግሞም ይሻላል፣ ከዛሬ ነገ ይሻላል። እውነት ነው። እና አረብ ሀገር ያላችሁ እህቶቼ፣ ወንድሞቼ እንደዚህ አይነት ንግግር በሚናገሩት ላይ ለነሱ ምናልባት ይቅመሱት አይነት ስሜት ተሰምቶኛል። እኔ እንደዚህ አይነት ቃል የሚናገሩ ሰዎች ይቅመሱት የሚል አይነት ነገር ይሰማኛል፣ ዝም ብዬ ሳስበው ማለት ነው። እና የእነሱም እጣ ፈንታቸው እንደኛ ቢሆን ሁሉ ብዬ እመኛለሁ። ምክንያቱም እኛ ከሰው የተለየ አይምሮ አለን የለንም? ያ ማለት አረብ ሀገር ላይ መተን ስንሰራ እውነት ለመናገር እንደ ራሴ ሳስበው እንደ ራሴ ሳስበው ኢትዮጵያ ካለ ሰው ይልቅ እዚህ ሀገር አረብ ሀገር ያለች ሴት በአስተሳሰብም ሊሆን ይችላል፣ በምንም ነገር ሊሆን ይችላል፣ ትንሽ ከፍ ያለች ናት ብዬ አስባለሁ። ለምን? ብዙ ነገሮችን ታውቃለች። ማጣትን፣ ማግኘትን፣ መከፋትን፣ በቃ የሆነ ከሰው ጋር አብሮ መኖርን ሁሉን ነገር አጣጥማው ነው የምትሄደው። ግን እኛ የምንፈልገው ህይወት አለ፣ ወይም ደግሞ የምንፈልገው አይነት አኗኗር አለ። ያንን ነገር ስለምንፈልግ ወይም ደግሞ ያንን ነገር ስለማናገኝ ያንን ነገር ለማስተካከል በምናደርጋቸው ጉዞዎች፣ በምናደርጋቸው ሂደቶች ላይ ልክ የኛ አይምሮ ትክክል እንዳልሆነ እነሱ መረዳት ስለሚያቅታቸው እንጂ የኛ አይምሮ ትክክል ስላልሆነ አይደለም። ግን እኛን መረዳት ስለማይፈልጉ፣ እኛን መረዳት ስለማይፈልጉ የሆነ አለ አይደለ? እኛ የሆነ ነገር በምናደርግበት ሰዓት ይመስለኛል የበታችነት ስሜት ይሰማቸዋል። ለዛም ይመስለኛል እኛን እንደዚህ እያሉ የሚናገሩትና መጀመሪያ እናንተ እንደዚህ ብላችሁ የምትናገሩ ሰዎች ራሳችሁን ፈትሹ። የበታችነት ስሜት አይሰማችሁ። እኛ ደግሞ በስራችን አናፍርም፣ በስራችን እንኮራለን። ምክንያቱም ያን ስራችን ለኛ ራሳችንን የምናሸንፍበት፣ ቤተሰቦቻችንን የምናስተዳድርበት፣ ነገ የተሻለ ህይወት የምንኖርበት ስራችን ነው። ስለዚህ እኛ በስራችን አናፍርበትም። እናንተ እኛን ለማሸማቀቅ አትሞክሩ። የኛ አስተሳሰብ ደግሞ ከናንተ በላይ ቢሆን እንጂ ከናንተ በታች አይደለም። ሰው አሁን ትናንትና እንደዛ ብሎ የተናገረው ሰው እውነት ለመናገር በቃ ሰዎችን ትሪት ማድረግ የሚችል ሰው ነው፣ ሰዎችን የሚያክም ሰው ነው። ግን ከሱ አንደበት እንደዚህ አይነት ነገር ሲወጣ በጣም ታዘብኩኝ፣ ብዙ ነገር ታዘብኩኝ። እና እንደዚህ አይነት አነጋገር አትናገሩ። ከቻላችሁ ያችን ሴት ቀርባችሁ መረዳት፣ ካልቻላችሁ ደግሞ ማለፍ ትችላላችሁ። እና እኛ ደግሞ አናስገድዳችሁም፣ ተረዱን ብለንም አናስገድዳችሁም። በቃ ግን አትድረሱብን፣ አንደርስባችሁም። ሲቸግራችሁም አትምጡ። የሆነ ነገር ሲቸግራችሁ፣ የሆነ ነገር ሲደርስባችሁ የአረብ ሀገር ሴት የመዳም ቅመም ናት፣ ምንድናት እያላችሁ በጎን እናንተ ለእኛ ስም ታወጣላችሁ። ደግሞ የሆነ ነገር ዘወር ሲልላችሁ ደግሞ የአረብ ሀገር ሴት አንድ ብሎን ጎሏታል፣ እንደዚህ ናት ትላላችሁ። እንዴት ነው ታዲያ ማስማማት የሚቻለው? እና አይጋጭባችሁም ወይ? ሁለቱ አይጋጭም ወይ? የሆነ ነገር በፈለጋችሁ ሰዓት ገንዘባችን ጥሟችሁ አይደለም? ሰው ነን፣ ልንሳሳት እንችላለን። ግን ያን በተሳሳትንበት ጊዜ እኛን ለመጣል፣ እኛን ለማሸማቀቅ የሆነ የምትሄዱት ርቀት ለምንድን ነው? የሆነ በቃ በጣም የከፋት ሰው ብታገኙ፣ ሴት ብታገኙ
በቃ በጣም የተሰበረች ሴት ብታገኙ እዛው ጥላችሁ አፈር ዱቄት ለማድረግ የምትጥሩ አላችሁ። አፈር ዱቄት ለማድረግ እንዳትነሳ ለማድረግ እንደወደቀች እንድትቀር ለማድረግ የምታስቡ የምትጥሩ ሰዎች አላችሁና ውድቀታችሁ ይሄ ለእናንተ እንጂ ለሷ አይደለም። የአረብ ሀገር ሴት መቼም አትወድቅ መቼም። አዎ ራሷን መስዋዕት አድርጋ ነው የምትኖረው። ህይወቷን በቤተሰቦቿ ህይወት ተክታ በቃ ብዙ ነገር መኖር እየፈለገች መኖር እያማራት ህይወት እያማራት ቤተሰብ መመስረት እያማራት እንደ እህቶቿ እንደ ወንድሞቿ በእናት በአባቷ ቤት በትዳሯ በቃ የራሷ ቤት መስረታ መኖር እየፈለገችና እያማራት እዚህ ላይ ያለችው ነገን ለማሸነፍ በቃ ዛሬ ኑራ ነገን ለማሸነፍ ነገ የተሻለ ህይወት ለመኖር ነው እንጂ ሌላ ምንም የተለየ ነገር የለውም። ሰው በትምህርቱ ተመርቆ ልክ ውጭ ሀገር ተመድቦ እንደሚሰራ ሁሉ የሷ መጣፈንቷ የስራ መደቡ አረብ ሀገር ሆነባት እንጂ ሌላ ምንም አይነት የተለየ ነገር የለውም። ስራ ደግሞ ክቡር ነው። መቼም ኢትዮጵያ ውስጥ ሆኖ ሰው የትኛውም ምድር ላይ ሆኖ እንደዚህ ቸግሮኛልና ይሄን ያህል እፈልጋለሁኝ መስራት እየቻለ ያነሰው ማግኘት እየተቻለ ወዛደርነትም ሊስትሮነት እንኳን መስራት እየቻለ ግን ከሰው ላይ ጥገኛ ሆኖ እናት አባት ላይ ስቲል እናትና አባት ላይ ጥገኛ ሆኖ እህት ወንድም ላይ ጥገኛ ሆኖ የሚኖር ሰው አለ። እንደዛ ከመሆን ይልቅ እዚህ ሀገር መጥቶ መስራት ደግሞ ያኮራል፣ ያስከብራል እንጂ በፍጹም አያሳፍረው። እኛ በስራችን እንኮራበታለን። እኔ በስራዬ ተሸማቅቄና አፍሬ አላቅም። የምሰራውን ስራ ስለምሰራ አረብ ሀገር መጥቼ ስለምሰራ በቃ ራሴን አስተዳድራለሁ፣ ቤተሰቦችን አስተዳድራለሁ፣ እኖራለሁ። ማንም ሰው መጥቶ ግን አንቺ የአረብ ሀገር ሴት እንደዚህ ነሽ እንዲለኝ ግን አልፈልግም። ስለዚህ ስትመጡ የመጣችሁበትን እወቁ። እኛን ለመጣል አትሞክሩ፣ እኛን ለመዘርጠጥ አትሞክሩ። ውድ እህቶቼ ደግሞ አረብ ሀገር ያላችሁ እህቶቼ ደግሞ ራሳችሁን አስከብሩ፣ ራሳችሁን ሆናችሁ ኑሩ። እንደዚህ አይነት ንግግር እንኳን ቢደርስባችሁ እለፉት። ያ ሰው አንቺን መሆን አይችልም። አንቺን መሆን ስለማይችል እንዳንቺ እዚህ ሀገር ላይ አንቺ ያለሽበት ሀገር ላይ መጥቶ መስራት ስለማይችል እድሉን ስላላገኘው ምናልባት እኔ የማስበው እድሉን ስላላገኘው ለዛ ነው በቃ ተናዶ የሚናገረው ብዬ ነው የማስበውና እንደዚህ ብላችሁ ሰውን አታሸማቁ። ስራ ነው። ስራ ክቡር ነው። መለመን፣ ከሰው መቀፈል፣ ሰውን ማጭበርበር፣ ሰውን ማታለል ይሄን ነው እንጂ ወንጀሉ መስራት ማንንም አይገልም። ማንንም በሀገርም ላይ ሆኖ በቃ ይሄ እንዴት ነው እቃ ከአንድ ቦታ ወደ አንድ ቦታ እየተሸከሙ የሚሰሩ ወንድሞች አሉ፣ እህቶች አሉ። ሊስትሮ የሚሰሩ እህቶች ወንድሞች አሉ። እነሱ ስራ ነው የሚሰሩት። አንዳንድ ሰው ግን እነሱን ለማሸማቀቅ አንተ እንትን ተሸካሚ ነህ፣ አንተ ጫማ ጠራጊ ነህ ምናምን ይላሉ። አንተ እሱ ጋር ሄደህ ጫማህን ስታስጠርግ እሱ ስላለ ነው ንጹህ ጫማ ለብሰህ የምትሄደው ወደ መስሪያ ቤት። ስለዚህ ምንም ልዩነት የለውም። አንዳችን ለአንዳችን እናስፈልጋለን፣ አንዳችን ለአንዳችን እንኖራለን። እና ይህ ነው። በዚህ ነገር ተናድጄ ነው እላችኋለሁ ውዶችዬ። ራሳችንን እያስከበርን እንስራ። ማንም ሰው በሚናገረን ንግግር ደግሞ አይክፋን። ነገኛ አሸናፊዎች ነን። የአረብ ሀገር ሴቶች ለኔ እኔም እናንተም ሁላችሁም ለኔ ጀግኖቼ ናችሁ። እውነት ለመናገር እኔ በራሴ እኔ ራሴ ጀግና ነኝ፣ ጀግና ሴት ነኝ። ይሄን አምናለሁ። እናንተስ ለራሳችሁ መልሱን። እሺ፣ እወዳችኋለሁ።